ዩቲዩብን ለመጀመር በመቶ ሺዎች የሚቆጠር ገንዘብ አያስፈልግም። አብዛኞቻችን ዩቲዩብን ለመጀመር የሚያስፈልጉን ፋንሲ ጊሮች፣ ፋንሲ ካሜራዎች እንዲሁም ደግሞ ቆንጆ የሆነ ሰፊ ስቱዲዮ እስኪሟላልን ድረስ ነገ እያልን ጊዜ እንወስዳለን። ነገር ግን ዩቲዩብን ለመጀመር እጃችሁ ላይ ያሉ ማቴሪያሎች ብቻቸውን በቂ ናቸው። እኔ ዩቲዩብን ስጀምር ትንሽዬ በሆነ ገንዘብና ትንሽዬ በሆነ ስቱዲዮ ነበር የጀመርኩት። ያንኛውን የኔን ዩቲዩብ ቻናል ገብታችሁ ለማየት ሞክሩ። የቪዲዮ የምስል ጥራታቸው ብዙም የማይደብር ነገር ግን ደግሞ ትንሽዬ ወጪ ብቻ ያወጣሁበትን ስቱዲዮ ነበር ቢልድ ያደረኩት። ይህንን ስቱዲዮ እንዴት እንደገነባሁትና በስንት ብር ዩቲዩብ እንደጀመርኩ አሁን ብሬክዳውን አድርጌ እነግራችኋለሁ። ስለዚህ አዲስ ዩቲዩብ ለመጀመር ያሰባችሁ ከሆነ እኔ ዛሬ የምነግራችሁ ሪል ላይፍ ኤክስፒሪየንስ እና በስንት ብር ዩቲዩብ እንደጀመርኩኝ ስለሆነ ይህንን ቪዲዮ እስከመጨረሻው ከተከታተላችሁ አንድ ጊቫዌ ይኖራችኋል። ይህ ጊቫዌ ደግሞ እኔ ከዚህ በፊት ስጠቀምባት የነበረችው በጣም የምወዳት በጣም ታሪካዊ የሆነች K31 Pro የምትባል ማይክራፎን ነች። ይህ ማይክራፎን ለአይፎን ስልክም እንዲሁም ደግሞ ለሳምሰንግ ስልክም የሚሆን በጣም ቆንጆ ማይክራፎን ነው። ኦልሞስት እኔ ከ6 ወር በላይ ተጠቅሜበታለሁ። ከዚህ በፊትም ሌላ አንድ ማይክ ነበረኝ፣ በስንት ብር እንደገዛሁትም እነግራችኋለሁ። ስለዚህ ይህንን ማይክራፎን ለእናንተ ጊቫዌ ስለምሰጣችሁ ይህንን ቪዲዮ እስከ መጨረሻ መከታተላችሁ እንዳትረሱ። ኮምፕሊት የሆነ ማይክራፎን ነው። እዚህ ጋር ኬብል አለው፣ እዚህ ጋር ደግሞ ማይክ አለ። ይህ ማይክራፎን ደግሞ ሁለት ማይክራፎኖች አሉት። እንዲሁም ደግሞ እዚህ ጋር እንደምታዩት ለሁለት የተለያዩ ስልክ አማራጮች ይሆናል። አንደኛው ለላይትኒንግ ነው፣ ሌላኛው ደግሞ ለታይፕ ሲ የሚሆን ነው። ስለዚህ አይፎንም ሳምሰንግም ያላችሁ ሰዎች ይህንን ጊቫዌ ካሸነፋችሁ ስራችሁን ለመስራት የሚጠቅማችሁን አንድ ጊር ሰጥቻችሁ ነው ማለት ዩቲዩብ ማስጀምራችሁ። ስለዚህ ይህንን የዛሬውን ጊቫዌ ለማሸነፍ ይህንን ቪዲዮ እስከ መጨረሻው ማየት ብቻ በቂ ነው ማለት ነው። ስለዚህ በቀጥታ እኔ ዩቲዩብ ስጀምር በስንት ብር እንደጀመርኩ ልንገራችሁ። በመጀመሪያ ደረጃ እኔ ዩቲዩብ ስጀምር ወደ አዲስ አበባ ከክፍለ ሀገር ሙቭ እያደረግኩኝ ስለነበረ እጄ ላይ ብዙ ማቴሪያል ነበርም። ስፔሻሊ ምንም የለም ማለት ይቻላል፣ ፋንዳመንታል ከሆነው ከስልክና ከሌሎች ነገሮች ውጭ ማለት። ስለዚህ ወደ አዲስ አበባ ሙቭ አድርጌ ዩቲዩብ ለመስራት ስወስን የመጀመሪያ ወሰንኩት ውሳኔ የምኖርበት ቤት ውስጥ ከጓደኞቼ ጋር በሼር የምኖርበት ኮንዶሚኒየም ቤት ውስጥ ምን ቦታ ላይ መስራት ይችላሉ የሚለው ነው ቼክ ያደረኩት። ከዛ ቤት ውስጥ የሆነ አንድ የግድግዳ ኮርነር አገኘው። እዛ የግድግዳ ኮርነር ላይ ቴብል እና ወንበር አስቀምጬ ዩቲዩብ ለመስራት ወሰንኩኝ ማለት ነው። ስለዚህ ይህንን ማድረግ ከወሰንኩኝ በኋላ በቀጥታ እቃዎችን ወደ መግዛት ወጣኝ። ሁላችሁም ዩቲዩብ ከመጀመራችሁ በፊት ወይም ደግሞ የኮንቴንት ክሬሽን ጆርኒያችሁን ከመጀመራችሁ በፊት ቅድሚያ ልሰጧቸው ይገባሉ ብዬ የማምንባቸው ሁለት ማቴሪያሎች አሉ። እነዚህ ማቴሪያሎች ላይ ኢንቨስት ማድረግ ዩቲዩብ ላይ ምርጫ የሌለው ነገር ነው። ምናልባት በሌሎች መንገዶች ልንተካቸው እንችላለን። ነገር ግን እነዚህ ነገሮች ላይ ትንሽዬ ሳንቲም ኢንቨስት ብታደርጉ ቅድሚያ ብትሰጡት በእርግጠኝነት ቆንጆ ስራ መስራት ትችላላችሁ ማለት ነው። ስለዚህ የመጀመሪያ የገዛሁት የነበረው ነገር ምንድነው? ሪንግ ላይት ነበር የገዛሁት። እኔ ቤቴ ላይ ምንም አይነት ሪንግ ላይት ስላልነበረኝ የመስኮት አማራጫችንም እንዳጋጣሚ ቤታችን ውስጥ የነበረው የመስኮት አማራጭ በጣም ቆንጆ የሚባል ስላልነበረ የግድ ላይት ያስፈልገኝ ነበርና 5000 ብር 24 ኢንች ሪንግ ላይት ገዛሁኝ ማለት ነው። ስለዚህ ብሮቹን መደመራችሁ እንዳትረሱ። የመጀመሪያ ወጪ 5000 ብር የ24 ኢንች ሪንግ ላይት ነበር ማለት። ስለዚህ ይህንን ሪንግ ላይት ከገዛው በኋላ ዩቲዩባችሁን ስትሰሩ በሁለተኛ ደረጃነት ልትጨነቁበትና ከቻላችሁ ኢንቨስት ልታደርጉበት የሚገባው የማይክራፎን ወጪ ነው። የማይክራፎን ወጪ እኔ መጀመሪያ ላይ ስጠቀማት የነበረችው ማይክራፎን K9 ትባላለች። ብዙዎቻችሁ በኦንላይን ገበያ ላይ ታዩታላችሁ። እኔ ያኔ ስገዛ አዲስ እየመጣች ስለነበረ ኦልሞስት ወደ 1800 ምናምን አካባቢ ነበር ይሸጡልኝ። ነገር ግን አሁን ላይ ይህ ማይክራፎን 900 ብርም 1000 ላይም በየኦንላይን ማርኬቶች ፖስተር ደግሞ ታገኙታላችሁ። ስለዚህ በ1000 ብር ወጪ ይህንን ማይክራፎን ትገዛላችሁ ማለት ነው። K9 ማይክራፎን። ስልኮቻችሁ ከአይፎን 13 እና ከዛ በኋላ ወይም ደግሞ የሳምሰንግ አልትራ ምርቶች ከሆኑ ይህ ማይክራፎን ላያስፈልጋችሁ ይችላል። ምክንያቱም የስልኮቹ ቢውልት ማይክራፎን በጣም ቆንጆ ስለነበር እኔ በምን ስልክ ስቀርጽ እንደነበር በዚህ ቪዲዮ መጨረሻ ስለምነግራችሁ ተከታተሉ ማለት። ስለዚህ ይህንን ማይክራፎን በ1000 ብር ወጪ ከገዛው በኋላ እኔ እንደነገርኳችሁ ከክፍለ ሀገር ሙቭ አድርጌ ስለመጣሁ አዲስ የገባሁበት ቤት ውስጥ ወንበርም የለኝም ቴብልም የለኝም። ስለዚህ እነዚህን ሁለት ወጪዎች ለማውጣት እኔ ተገድጃለሁ ማለት ነው። እናንተ ግን እነዚህን ሁለት ወጪዎች መቀነስ ትችላላችሁ። አንድ ወንበርና እንዲሁም ደግሞ አንድ ቴብል ቤታችሁ ላይ ያለው ማቴሪያል ብቻ መጠቀም ትችላላችሁ። ስለዚህ እስካሁን የእናንተ ወጪ 6000 ብር ብቻ ነው ማለት ነው። የኔ ወጪ ግን ከ6000 ብር አድርጎ እዚህ ጋር የምትመለከቷትን አንድ ቴብል ከአንድ ዓመት በፊት ነው ዩቲዩብ ሲጀምር ያሰሯት። ስለዚህ ይችን ቴብል ሰፈር ሄድኩኝና ቴብል መጠየቅ ጀመርኩና ቴብል ስጠይቅ የሚጠሩበትኝ ዋጋ በጣም ውድ ነበር። 8000 ብር 9000 ብር ምናምን የሚል ዋጋ ይጠራሉ ቴብል። ሶ ምን አይነት መንገድ ፊገር አውት ላድርግ አልኩኝና እዛው ጋራዥ ጋር ጠጋልኩኝና ብረቱን እግሩን ብቻ ለቴብል የሚሆነውን እግር ብቻ ብረት ገዝቻቸው የመበየጃ የሆነ ያክል አስከፍለውኝ እንዲሰሩልኝ ጠየቅኳቸውና በ3000 ብር ምናምን አካባቢ ሰሩልኝ። 2800 3000 ብር ምናምን አካባቢ ሰሩልኝና ከዛ በኋላ ከጎን ደግሞ እንደዚሁ ጣውላ ቤት ጋር ሄድኩኝና ኤምዲኤፍ የተቆረጠ ኤምዲኤፍ ካላቸው እንዲሸጡልኝ ጠየቅኳቸውና እንዳጋጣሚ የነበራቸው የተቆረጠ ኤምዲኤፍ የነጭ ከለር አማራጭ ብቻ ስለነበረና በቅናሽ ዋጋ በ1200 ብር አካባቢ ሊሸጡልኝ ስለነበር የተቆረጠችውን ኤምዲኤፍ ሙሉ ኤምዲኤፍ ያኔ 1000 ምናምን ብር ነበር። ነገር ግን እኔ የፈለኩት የተቆረጠ ኤምዲኤፍ ስለነበረ
በ1200 ብር አካባቢ ይችን የተቆረጠች ኤምዲኤፍ በልኩ አስተካክሎ ሼፕ አድርጎ ከዛ ድሪል አድርጎ ብረቱ ጋር ለማሰር 1200 ብር አስከፈለኝ ማለት። ስለዚህ 2800 ብር ጉድና አሰራው 1200 ብር የላይኛውን ቶፑን ገዛውና እነዚህን መርጅ አድርጌ በ4000 ብር ቴብል አሰራው ማለት ነው። እነሱ ግን በጊዜው የኤምዲኤፍ ቴብሎችን ሲሉኝ የነበረው የነዚህ ኦፊስ ቸር ቴብሎችን ሲጠይቁኝ የነበረው ወደ 7000 ብርና 8000 ብር ዝቅተኛ 7000 ብር ነበር ያገኙት። ስለዚህ እናንተ ከሌላችሁ ቴብልና ግዴታ ከሆነባችሁ እኔ በነገርኳችሁ መንገድ ከታች እግሩን በጋራጅ ታሰራላችሁ። ከዛ ደግሞ ኤምዲኤፉን ብቻ ገዝታችሁ አይ ነው አሁን እቃ በጣም ጨምሯል፣ እኔ በ4000 ብር ከጨረስኩት እናንተ 6000 ብር ሊፈጅባችሁ ይችላል ሞስት ፕሮባብሊ፣ ምክንያቱም እቃዎች በየጊዜው ስለሚጨምሩ። እኔ ከአንድ ዓመት በፊት ነው እንደዛ ያደረግኩት። ስለዚህ በዚህ መንገድ ቴብልን ጨረስኩኝና ከዛ ወንበር ያስፈልገኝ ነበር። ያገለገሉ ኦፊስ ቸር ቴብሎችን ደግሞ መርካቶ አሮጌ ተራጋ ገብቼ በጣም ተከራክሬ ብዙ ደክሜ በ4500 ብር ከስከ ትራንስፖርቱ በ5000 ብር ይችን ወንበር ገዛው ማለት ነው። ስለዚህ እስካሁን የነገርኳችሁን ፕራይስ ደምሩ ማለት ነው። 6000 ብር መጀመሪያ አውጥቻለሁ ላይትና ማይክሮፎን፣ ከዛ 4000 ብር ቴብል ያወጣው 10000 ብር፣ ከዛ 5000 ብር ደግሞ ለቼር አወጣው ማለት። ስለዚህ እናንተ ከዚህ ወጪ መካከል ግዴታ የሚሆንባችሁ ከሌላችሁ መስኮት ከሌላችሁ ላይቱ ልታወጡ ትችላላችሁ። እንዲሁም ደግሞ የምትቀርጹበት ስልክ ደካማ ከሆነ ማይክሮፎን ልገዙ ስለምትችሉ እስካሁን 6000 ብር ነው እናንተ ወጪ ያለባችሁ ማለት። ቴብልና ወንበሩን ቤታችሁ ያሉትን ነገሮች መጠቀም ትችላላችሁ። ከዛ በኋላ ነው ያደረኩት ምንድነው ባክግራውንድ ደባሪ ስለነበረ አንዲት ወጪ ያስፈልገችኝ። እሷ ወጪ ደግሞ ኤልኢዲ ስትሪፕ ላይት ብቻ ገዛሁኝና ይሄንን ኤልኢዲ ላይት ከጀርባ ለጠፍኩኝና የተወሰነ ዴብዝ እንዲሰጠኝ ለማድረግ ሞከርኩኝ ማለት። ስለዚህ ይህችን ኤልኢዲ ደግሞ በ2500 ብር አካባቢ ነበር የገዛሁት። ረዥም ሜትር ነበር የገዛሁት። አሁን ድረስ የምጠቀመው ኤልኢዲ ነው ማለት ነው። ስለዚህ ይሄንን ኤልኢዲ ደግሞ በ2200 ብር ገዛው። ስለዚህ 2200 ብር ተጨማሪ ወጪ አወጣሁ ማለት ነው። ስለዚህ እነዚህን ተጨማሪ ወጪዎች ካወጣሁ በኋላ በቀጥታ ዩቲዩብ ለመስራት ነው የጀመርኩት። ዩቲዩብ ለመስራት ስጀምር ሌሎቻችሁ እንደሚያስጨንቃችሁ እኔ በምን ልቅረጽ የሚለው ነገር ላይ ብዙ ትኩረት አላደረኩም ነበር። በቃ ባለኝ ነገር ላይ እየቀረስኩኝ እያሻሻልኩ እሄዳለሁ ብዬ አመንኩኝ። በምን ኤዲት ላድርግ የሚለውም አሁን ላይ ካፕከት አለ፣ እንዲሁም ደግሞ ሌሎች አላይት ሞሽን የሚባል አፕሊኬሽን አለ፣ ብዙ ታምር የሚሰራባቸው ናቸው። ስለዚህ ስልኮቻችሁ ላይ እነዚህ ነገሮች መጠቀም ትችላላችሁ። እኔ በጊዜው ለኤዲቲንግ ስጠቀሙ የነበረው ኮምፒውተር ከ10 ዓመት በላይ ዩኒቨርሲቲ ተምሬበት ከዛ ስራ ሰርቼበት እኔ ጋር ለረዥም ጊዜ የነበረች ኤችፒ ኤላይት ቡክ ጂ1 የምትባል ኮምፒውተር ነበረች። ኮር i5 በ4 ጂቢ ራም ነበረች። ነገር ግን ፕሪሚየር ፕሮ ለማንቀሳቀስ በቂ አልነበረች። ፕሪሚየር ፕሮ ስከፍትባት የምታወጣው ድምፅ የጀት ድምፅ ነበር፣ ምናምን የሚል ድምፅ ታወጣ ስለነበር በጣም ታስቸግረኝ ነበር። ስለዚህ ምን አማራጭ ወሰድኩኝ? ካፕከትን ኮምፒውተር ላይ ጭኜ በቀላል ፓወር በኮምፒውተር ማንቀሳቀስ ጀመርኩ። ነገር ግን እኔ ያኔ ከምጠቀማት ኮምፒውተር የተሻለ የስልክ አማራጭ አሁን እጃችሁ ላይ ስለሚገኝ በካፕከት በስልካችሁ መስራት ትችላላችሁ። ብዙ ዩቲዩበሮች በዚህ መንገድ ነው የሚሰሩት ማለት ነው። ስለዚህ ይህንን ካደረግኩኝ በኋላ ለቀረጻ የተጠቀማት የነበረችው ስልክ እስካሁን ድረስ እጄ ላይ ትገኛለች። በእርግጠኝነት አብዛኞቻችሁ እኔ ከምጠቀመው ከዚህ ስልክ የተሻለ ስልክ እጃችሁ ላይ አለ። ይህ ስልክ አይፎን ኤክስ ትባላለች። 64 ጂቢ ነች። ከነዛውም ደግሞ ዋጋ እንዲቀንስልኝ በባይፓስ ቨርዥን ነበር የገዙት። ባይፓስ ማለት አይክላውዱ የተቆለፈ ስልክ ባይፓስ ተደርጎ ነው የምጠቀምበት የነበረ እና ይህንን ስልክ ስጠቀም 64 ጂቢ ነው። ስልኩ በራሱ ኦልሞስት ከ20 ጂቢ በላይ ስቶሬጅ ይይዛል የስልኩ ቢልቲን አፕሊኬሽኖች። ከዛ ቪዲዮ ሪከርድ ስታደርጉ ደግሞ አይፎን ትልቁ ችግራቸው ትልቅ ሳይዝ ይፈልጋሉና አንድ ጊዜ ቪዲዮ ሪከርድ ሳደርግ የ15 ደቂቃ 20 ደቂቃ ቪዲዮ ሪከርድ ሳደርግ 3 ጂቢ 2 ጂቢ ምናምን ስፔስ ትፈልግ ነበር እና ስፔስ አይኖራትም። ቪዲዮ እየቀረስኩኝ እንደዚህ እያወራሁኝ በመካከል ትዘጋለች፣ ስፔስ ያቋርጣታል። ከዛ ሄጂ እንደገና የሆነ ፋይል አጥፍቼ ወደ ኮምፒውተር ሙቭ አድርጌ አንድ ቪዲዮ ወደ 8-9 ጊዜ ነበር የምቀርጸው። ስንቶቻችሁ አሁን እጃችሁ ላይ ከዚህ የተሻለ ስልክ አላችሁ? በእርግጠኝነት አብዛኞቻችሁ አሁን ላይ ከአይፎን ኤክስ የተሻለ ስልክ አለ እጃችሁ ላይ፣ በሳምሰንግ የሚሆን በሌላ ብራንድ የሚሆን። ስለዚህ ከዚህ ስልክ በተሻለ አማራጭ ላይ እናንተ ደግሞ እኔ ከሰራሁት ቪዲዮ የተሻለ ኳሊቲ መስራት ትችላላችሁ። ስለዚህ እቺ ስልክ 64 ጂቢ ነበረች፣ ባይፓስ ነበረች። ባትሪዋ በጣም ደካማ ነው። አይፎን ኤክስ ይዞ የሚያቅሰው ካለ በደንብ ይረዳኛል። ባትሪያቸው አንድ ቪዲዮ እንኳን ለመቅረጽ አይሆኑም ነበረ፣ ከነ ያልቃል፣ ይጠፋል ማለት ነው። ስለዚህ እኔ በዚች አይፎን 6 እዛኛው ዩቲዩብ ቻናሌ ላይ የምታውቁታላችሁ። አዳዲስ ሰዎች ካላችሁ ታች ላይ ሜንሽን አድርግላችኋል፣ ወይም ደግሞ መንሱር ሰይድ ብላችሁ ሰርች ብታደርጉ ማግኘት ትችላላችሁ። ከአንድ ዓመት በፊት የፖስትኩትን የመጀመሪያ ቪዲዮ እና ሌሎችን ቪዲዮዎች ብታችሁ በዚች ስልክ ኦልሞስት ወደ 110 አካባቢ ቪዲዮዎችን ሪከርድ አድርጌ ፖስት አድርጌያለሁ እና እስከ 19000 ሰብስክራይበር ምናምን አካባቢ ሲደርስ በዚህ ስልክ ነበር የሰራሁት። ሌላ ምንም አይነት ተጨማሪ ካሜራ አልጠቀምኩም ነበር ማለት ነው። ስለዚህ 115 ቪዲዮ በ64 ጂቢ ስልክ ፋይሎችን እየገለበጥኩ እያጠፋው ሪከርድ አድርጌያለሁ። እናንተ ጋር ምን ማቴሪያል አለ የሚለውን በእርግጠኝነት ሁላችሁም ከዚህ የተሻለ ስልክ አሁን ላይ ያላችሁ፣ ከሌላችሁ ደግሞ ባላችሁ ነገር መጀመር ትችላላችሁ። ኢቭን ኢፍ ከዚህ ያነሰ አይፎን 6 እና ከዛ በታች ሆኑ ስልኮችም ወይም ደግሞ ሌሎች የሳምሰንግ፣ የሁዋዊ፣ የሬድሚ፣ የዣዋሚ ምርቶች ቢሆኑም
ችግር የለውም። ስለዚህ ካሜራ ብዙ ማተር አያደርግም። ላይቲንጉን እስካስተካከላችሁለት ድረስ እንዲሁም ደግሞ ድምጽ እስካስተካከላችሁ ድረስ መስራት ትችላላችሁ። ይህንን ስላችሁ አንድ መገንዘብ ያለባችሁ ነገር ዩቲዩብ ፕሮግረስ መሆኑን እንድታውቁ ነው። ዛሬ ያለችኝን ይችን ስቱዲዮ ምናልባት ከ4 እና ከ5 ዓመት በኋላ ተመልሳችሁ ብትመጡ እዚህ ቻናል ላይ ይህንን ነገር ላታገኙ ትችላላችሁ። ከዚህ ያድጋል። ምክንያቱም የዛሬ 1 ዓመት በፊት የነበሩኝ ስቱዲዮ ይህንን የሚመስል ነበር። አሁን ደግሞ ያለኝ ስቱዲዮ ይህንን ይመስላል። ነገ ምን ይኖረኛል የሚለውን አንድ ባንድ እዚህ ቻናል ላይ ስለማሳያችሁ እየተመላለሳችሁ ማየት ትችላላችሁ ማለት ነው። በእርግጠኝነት የዛሬ ቪዲዮ ለእናንተ ኢንስፓይሬሽን ሰጥቷችኋል። ቪዲዮን ከመጨረሻችን በፊት አንድ የጊቭአዌይ ቻሌንጅ አለ። ይህንን ጊቭአዌይ የሚያሸንፈውን ሰው ለማወቅ በመጀመሪያ ደረጃ ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ። በ2 ሳምንት ጊዜ ውስጥ የዚህ ቪዲዮ ቪው 2000 ከሞላ እና ላይኩ 100 ከሞላ ኮሜንት ላይ ከፍተኛ ላይክ ላገኘው አንድ ግለሰብ እዚህ ጋር የምትመለከቱትን K31 Pro ቆንጆ ማይክሮፎን ለአይፎንም እንዲሁም ደግሞ ለሳምሰንግ ስልክም የሚያሰራ ቆንጆ የሆነ እስከ ኬብሉ ኮምፕሌት የሆነ ማይክሮፎን ለአንድ ኮንቴንት ክሬተር በጊቭአዌይ መልክ ሰጣለሁ ማለት ነው። ስለዚህ ይህንን ቪዲዮ ላይክ በማድረግ ጀምሩ። 2000 ቪው መሙላቱን አረጋግጡ። በ2 ሳምንት ጊዜ ውስጥ ነው። ስለዚህ ኮሜንት ላይ ሐሳባችሁን አስቀምጡና በተቻለ መጠን ከፍተኛ ላይክ አግኝታችሁ ልታሸንፉ የምትችሉበትን ኮሜንት እዚህ ቪዲዮ ስር ላይ ብትጽፉ ሪኮመንድ አደርጋችኋለሁ። ስለዚህ በ2 ሳምንት ጊዜ ውስጥ የዚህ ቪዲዮ ቪው 2000 ከሞላ 100 ላይክ ካለውና ኮሜንት ላይ ከፍተኛ የላይክ ቁጥር ላለው አንድ ግለሰብ ይህንን ማይክሮፎን ጊቭአዌይ እሰጣለሁ ማለት ነው። እኔ ዩቲዩብ ስጀምር ይህንን የሰጠኝ ሰው አልነበረ። ለእናንተ በእርግጠኝነት አንድ ስቴፕ ፎርዋርድ እንድትራመዱ ስለሚያግዛችሁ ይህንን ጊቭአዌይ አዘጋጅቼላችኋለሁ። ስለዚህ እኔ ዩቲዩብ ስጀምር ምንም አልነበረኝም። ከዜሮ ጀምሬ ቢውልድ ያደረኩት በ25000 ብር አካባቢ ነበር ማለት ነው። ዩቲዩብን 25000 ብርና ከዛ በታች በሆነ ወጪ ኤግዛክት ብሩን መድረስ ከፈለጋችሁ የነገርኳችሁ ነገሮች መደመር ነው። እናንተ ከዚህ ውስጥ ምን ልቀንሱ እንደምትችሉ ነግሬያችኋለሁ። ስለዚህ እናንተ ምናልባትም 10000 ብርና ከዛ በታች በሆነ ወጪ ብቻ 2 ማንዳቶሪ ነገሮችን ማይክሮፎንና ላይት ብቻ በመግዛት መስኮታችሁ ላይ ደግሞ አሪፍ ብርሃን የምታገኙ ከሆነ ካሜራችሁን እንደዚህ ወደ መስኮት አዞራችሁ እናንተ ከላይቱ ፊት ለፊት በኩል ቆማችሁ ለላይቱ አንታጎኒስት ሆናችሁ በተቃራኒ ዳይሬክሽኑ ላይት ከዚህ በኩል መጣ ከሆነ እናንተ ፊታችሁን ከዚህ በኩል ናችሁ ለላይት አንታጎኒስት ሆናችሁ ከቆማችሁ አሪፍ ላይቲንግ ማግኘት ትችላላችሁ። ስለዚህ የላይቱን ወጪ መቀነስ ትችላላችሁ። ስልካችሁ ደግሞ ከፍ ያሉ ስልኮች ከሆኑ ቆንጆ የድምጽ ጥራት ካለው የማይክሮፎን ወጪ አያስፈልጋችሁም። ስለዚህ ምናልባትም በ500 ብርና በ1000 ብር አንዳንድ ዲኮሬሽኖችን ብቻ በመውጣት ልትጀምሩ ትችላላችሁ። አይ ሆፕ የዛሬው ቪዲዮ በጣም ኢንስፓየር እንዳደረጋችሁና እንደጠቀማችሁ የተወሰነ ኢንሳይት ዩቲዩብ ለመጀመር ቀኑ ዛሬ ነው የሚለውን ኢንፎርሜሽን እንዳገኛችሁ አልጠራጠርም። በቀጣይ ደግሞ ይህንን ስቱዲዮ በስንት ብር እንደሰራሁትና በምን ያክል ጊዜ ቢውልድ እንዳደረግኩት ማወቅ የምትፈልጉ ከሆነ አሁንም ሀሳባችሁን ኮሜንት ላይ አጋሩልኝ። የዚህ ጊቭአዌይ አሸናፊ የሆነ ሰው በ2 ሳምንት ጊዜ ውስጥ ቪዲዮ 2000 ቪው ካለው ላይኩ ደግሞ 100 ከሞላ ኮሜንት ላይ ከፍተኛ ላይክ ላገኘ አንድ ግለሰብ ይህንን K31 Pro ለአይፎን ስልክም እንዲሁም ደግሞ ለሳምሰንግ ስልኮችም የሚሰራውን 2 ማይክሮፎን ያለውን ቆንጆ ዋየርለስ ማይክሮፎን ጊቭአዌይ እሰጣለሁ። ስለዚህ ሁላችሁም ኮሜንት ላይ መሳተፋችሁ እንዳትረሱ፣ ይሄንን ቪዲዮ ላይክ ማድረጋችሁን አትርሱ። ይሄንን ቻናልም ሰብስክራይብ የምታደርጉ ከሆነ እንደዚህ አይነት ጊቭአዌይዎች በየጊዜው ይኖራሉ። በየቪዲዮቻችን ጊቭአዌይ እየሰጠን ነው የምንቀጥለው። ስለዚህ እናንተንም ሰፖርት አድርግበታለሁ። የኛ ቻናልም በአጭር ጊዜ ያድጋል ማለት ነው። ስለዚህ ይሄንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በ2 ሳምንት ጊዜ ውስጥ የዚህን ጊቭአዌይ አሸናፊ አሳውቃችኋለሁ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።